ሰላም ሲሪቪው ነው። በዛሬው ቪዲዮ ይዤላችሁ የመጣሁት ጸዳልና ክሱት የተባሉትን አማርኛ ፊልሞች ነው። ትሬለራቸውን እንመልከት። አንዳንዴ መኖር የሌለብኝን ህይወት እየኖርኩ እንደሆነ ይሰማኛል። ይሄ የሆነ የሙከራ ህይወት ሆኖ ከዚህ በኋላ የሆነ አዲስ ህይወት መጠብቀኝ ይመስለኛል። ከዛ ግን ደግሞ እውነታው እንደዛ እንዳልሆነ ስለማውቅ እበሳጫለሁ። በጣም ትናፍቀኛለሽ። እኔም በጣም ትናፍቀኛለህ። ፕሮባብሊ ኔትወርክ ስለማይኖር ወደ ሆነ ቦታ ሄድ ብዬ ነው የምደውልልሽ። አንዳንዴ መተንፈስ እስኪያቅተኝ ድረስ ነው ማስበው። ባባ ፋንታይን ራሴን አንድ ቀን ባየው ደስ ይለኛል። አትፍረጅብኝ ልጄ። እናትነት ክፉ ነው። ልጅሽ ሰይጣን ሆኖ እያየሽው እንኳን ምንም እንዲሆንብሽ አትፈልጊ። ባንቺ ሲመጡብኝ ምን ላድርግ? አንቺን ሊወስዱብኝ ሲመጡ ምን ልበላቸው? ለምን አትሆንም? ልጅሽን አሳድቢልኝ፣ ኋላ መዘዙን አትችሉትም። ተናግሬያለሁ። ማንነቱን ንገሪው። ማንም ከናንተ ጋር መዛመድን አይፈልግም። ከልጅ አጠገብ ድርሽ እንዳይል። አይ አሻፈረኝ የምትል ከሆነ ደግሞ ሞቴን ትቀበላታለህ። አብደሻል። ምን እየሆንሽ? መቼ ነው ከዚህ ብደትሽ የምትነቂው? ምንድን ነው? የተሳይ ጫማ ጫካ ውስጥ ያገኘሁት። የት ነው ትቻት የምሄደው? እንድትደውይልኝ አይደለም የምፈልገው። ምን እየሆንክ ነው? ምን እየሆንክ ነው? ፊልሞቹን አይታችሁ እንደምትወዷቸው እርግጠኛ ነኝ። ቀጣይ በሌላ ቪዲዮ እስክንገናኝ ቻናሉን ሰብስክራይብ በማድረግ ይተባበሩን። ሰላም።